ስላስቱጋ መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንዴ እኔ መሬት አንተ አትስናል ባድ እንደዚህ ምን እያለ ነው ልጅ ወደ እዚህ መኪናውን አቁመህ አላየሁም ማተው ነው አይደለ እዚህ ላይ ጉድፍ አላየህም እንደዚህ ላይ እዚህ እንትን ነገር ሳትሄድ ጫን ነበር እኮ እንትን ባለ እንትን እኮ ኖ መቱኝ እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ ነው መጣው እንደ ጥሩ ነገር ሲሰራ መተውኛል እንደዚህ ጋር አልመታውህም የሆነ ነገር ነው ያራገፍኩት ያስፈራራ አንተ የደም ምን አይነት ሰው መጣ የሚራገፍ እናንተ ለታቅም እንዴ ለምን ነው መቱኝ አልመታውም እኮ አይደል ሲጀመርኝ የኔ ብሎ እንትን አንዚህ ቤት አቤት ሰላም ነው ሰላማችሁ ለጋሼ አቤት እንትን ሚከናይ ቤት አለ ተብዬ ነበር አዎ ይሄ ነው ቤታችሁ ይሄ ነው ቤታችሁ ዳሳዩ ይሄ ነው ይሄ አየ ዳጋ ሶኬት አለ ምን አለ ይሄው ጠባብ ነው በጣም ማለት ጠባብ ነው ይሄው በስኮት አለ በር አለው እኔ ምን ውጪ ነው እንዴ ተገላብጬ የምገባው ለምን እንዴ ፈርጣ አትገባም ወይ ትገባለህ አትገባም አይሆነኝም በቃ ሂድ ንካው በቃ የበትኪራይ ዋጋው ነረ ወጣ እያንጓለለ የሚለውን ኮሜዲ ዘውግ ያለውን ነጠላ ዜማ ያቀነቀነው ማን ይባላል? ታምራከለ እያንጓል አራት ሰዓት ተኩል ነው እኮ በቃ ከልጁ ትልጅ ቻው አራቱ የሰው ሚስት አላልገረቶ ወረቶ ባል ወታደር ነው ደግሞ ብሎ አለ ፈለገው ለምን አይሆንም እሱ እኮ አራት ሰዓት ወጥቶ 9 ሰዓት ነው የሚመለሱ ከዛሬ ጥቅጥቅ አድርጌ ጨርሼ እመጣለሁ እርግጠኛ ነህ አዎ እሺ ጠብቄ በቃ እሺ አፍጥነው ቶሎ በል ጉዲ አንሳው ሄሎ ወንድሜዋ ኧረ ጉዶን ኩል የምን ጉድ ነው ስትነግረኝ አልሰማ ብዬ ባሏ ወታደሩ መጣኩ በቃ ገደለህ ነግሬ አንተው ፊት ነው ከስክሱን እያየሁት እኮ ነው ደሞ ጠመንጃ ይዟል ወይ ጉድ ኧረ መከሪስ ምን ላድርግሽ መከረኝ መፍትሄውን ንገረኝሽ የዜግነት ክብር እያልክ የኢትዮጵያ መዝሙር ዘምር እና ቀስ ብለህ ውጣ እንዴት ምን መሰለው ወንድሜ ወታደሮች የዜግነት ክብር ሲዘመር ቀጥ ብለው ነው የሚቆሙ አይነኩም ጫፍን አይነኩም አይንቀሳቀሱም ቀስ ብለህ ውጣ አንተ ሁሌ ማሹፍ ነው ስራ ሸይ ለማሸግ እንዴ Nothing beats a Jet2 holiday. Right now, you can save £50 per person. £200 off. በስራ ላይ ሆነ ወረኛዋን የእጮኛህን ጓደኛ ስታገኛት ታጋ ይሄው ከርተት ታጋ በቃ እኔ አባት ውልውል ነው ሰላም ነው ሰላም መጡ ቴንክ ዩ ጋሺ እንኳን ሰላም መጡ ቴንክ ዩ ጸዳለ ካሮሾች ነን ጸዳለ ካሮት ጽድት ነው የምናደርገው እዚህ ስመጣ የመጀመሪያ ነውና እንዴ ነው ሙሉ ሚዲያው እኮ ስለኛ ነው የሚወራው አልሰሙም እኛ እንዳለመታደሩ ንፉግነቱ ነው እኛ ስናጥብ መኪና ብቻ አይደለም የምናዘረው ብራንድ ልንቀይር እንጂ እንዴት ቅርብ ጊዜ አንድ ወዳጃችን ፋሚሊ ካር ማርሴዲስዋን እንድናጥብ ሰጠን አጥበን ጨርሰን ስናቀብለው ምን ቢሆን ጥሩ ምን ሆነ ልክ ሲያስነሳው ካዲላክ ሆነ አይደል እሱ ብቻ አይደለም እሺ አሁን ሰው ከመጣቱ በፊት ብሔራዊ ወታደሮች ኦራል ይዘው ልመጡ እንድናጸደው ለክ ቁልፉን ሰጠን አጥበን ጨርሰን ምን ቢሆን ጥሩ ነው አንኮና አገኘ እናል ነው በቃ የኔን አንዳንድ ነገሮች ይልካልክ ምንድነው አባት ወራበት ውሃ አምጣለት ወራበት ምን ተፈጥሮ እንጃ ምን እንደሆነ እንዴት ጋቢና ቆሻሻ ይዞራሉ ቼክ አድርግ እባክህ እንዴ መጣ ያለ አይደል ቆሻሻ ወጣ አለ በዘንቢል በማዳበሪያ አድርጎ ትራሽ ካባለ እዛው ተጨምሯት ቆሻሻ ይዞራል የሚሸት ነገር እኮ ነው የጓደኛዬ ፍቅረኛ ነው እሱ በእግር ስለሚያንከራተታት እኔም በመኪና ሳይንካቱ በጭራሽ ምንም ቅናት አይደለም ወንበር ያስቀይሮታል በጣም ነው የሚጠነቦ ይከረፋል ካገኘኋት ሁለት ቀን ሙሉ ሲሸጠኝ የነበረች እሷ ነች ማለት ነው እሷ ነች ተቀይሯል የመኪናው ተቀይሯል እሷ ነች አንተ ሾካካ በቃ ሂጂ
አስኪልኝ በቃኝ አባ ብር ጨምራለሁ አስተካክልልኛ ይስተካከላል ገንዘብ ግን ያስጨምራል ጨምራለሁ አዝነው እኔ ግን የታየኝ ማለት ሌሊት ነው ቦታው እንዴት ነው አልገባኝም። ማን ሰው የሚባል የለም ጭር ያለ ነው። ወደቀች። ከኔ ፍቅር ደርሻለሁ እኮ አልወጣሽም ከቤት አይጅሌም ታውቃትን ሴት በአካል ስታገኝ አዎ ለመጀመሪያ ጊዜ አንዴ ማገኝ ዛሬ ጓግቼ እኮ ነው የኔ ፍቅር ቶሎ ውጪ እዛው ነኝ እወድሻለሁ በቃ አንቺ አይደብርሽም እንዴ በኢየሱስም ጭራሽ ሲማለሽ እኮ ተፈጥሮ እኮ ነው ምንድነው ተፈጥሮ የምትይኝ አሁን እንዴ ነው ቤተሰቤን ማስወቅሽ ኢንስታግራም ላይ ሴት አልነበርሽ እንዴ ይቅርታ አትበይኝ በኢየሱስ አሁን እንዴ ነው አብረን ወደ ቤት ሂጂ Have a great day. Okay, thank you. Okay, come again. Okay. All right. Have a great day. Come back soon. Are you citizen America? Yes, I am actually. Are you married? No, I'm not married. I want marriage. That's awesome. Are you inviting me to your wedding? Nah, me and you. Because many times she come back again. Yes. Yeah, you miss me. I say it to everybody, not just to you. It's customer service. What is all this? I want to return. I need my money. You want to return all of this? Yeah. I'm not going to come on. Bumulok merse. Marami ka naman iska nagkakabal kila kan. Have a great day. Okay, thank you. ጦጣ ስድቤን ብቻ መጥፎ ቦታ ብቻ እየቆረጠ እየለቀመ ነው የምነግድበት። ጦጣን ቦልከዋለሁ። ከዚህ በኋላ ቪዲዮን የምትለቀውን ቪዲዮ ጠንቅቄ ማየት አለብን። ቡዳ ነህ ሰው ነህ? ቡዳ ነኝ ቡዳ። ቪዲዮ ውጣ። በቪዲዮ ትወጣለህ? አሎ አንተ የሞጣ ተላላኪ ነህ ይባላል። እውነት ነው እንዴ? ቆሻ ቪዲዮን ብስ ጭራቃ ውረድ ደደብ ምን አባ ሪፖርት ልታደርግ ነው ገባ? ውጣ ቆሻሻ ጦጣ ፊስታሊሽ ነው እንዴ ነው አሁን እኔ እኮ ስራ በሰራ ሸነግማሪ አራሻው ዛሬ ባብጅ እንደልክ ፈጣሪ ያሰክቶታል ነው አረ ያሽማግሌ ማይበል አተ ዛሬማ ባብጅን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራ እንደው የሚገርም እኮ ነው የስልኬን ሽፋን እኮ ነው ወሰደው ስልኬን ሊወስድ እኮ ነበር ይሄ ምንድነው አንተ ሌባ አንተን እኮ ነው ፍራንክ ላረግህ እኮ ነው ጋር አዲስ ተጀምሮ የለ አይደለ ይሄንን ልትወስደኝ አይደለም ለምሳሌ አሁን እንደዚህ አሁንም ፍራንክ ሊያደርገኝ ምንድነው ይሄ ልጅ ያሽ በቃ አሁን እኮ ባልበላ ቀብ የከተማልኝ ነው ሸፈንፈን አቦቶ ለሚያመጣ ይሆን ያምጣ ምን እንደዚህ አይነቀለ እንደ ወስቴ ነው እንደ ስልኬ ገባች ኦ ማይ ጋድ ስንት ዓመት 15 ዓመት ሙሉ ሰው ሲረዳ ስንት የሚጠቅም ሰው ሲጠይቅ ሲያዝናናን የኖረን ሰው ለአንድ የሆነ ተራ ቲክቶከር ስልክ እኩል ላደረገው ምንም ላልፈየደ እቺን 3 ወር ሰው ወደደው ተብሎ ይኸው እንደዚህ ትላልቅ ሰዎች የሚዘረጠጡበት ጊዜ ሆነ። ምድረ ደንቆሮ ያስ ይመችህ ምድረ ደንቆሮላ እኔም ብዙም ቲክቶከር ስልክ ነው እዚህ ጋር መጥቶ እኩል ያደረገን ቲክቶክ መምጣቱ ዝም ብለን የምንኖር ሰዎች ነን። የፈጋ የሰራ ምናምን የሚከበር ሰው የምንንቅበት ይኸው በነገራችን ላይ አብዛኞቻችሁ ባይመቻችሁም እየመረራችሁ ዋጡት። በዚህ ሰዓት ላይ የመጡ ቲክቶከሮች አሉ የምትሏቸው ቲክቶከሮች ከሰይፉ ጋር አታወዳድሯቸውም፣ ወይ ደግሞ ከአንድ ረጅም ዓመት በትወናው ዓለም ላይ በጣም ብዙ ዋጋ እየከፈለ ከኖረ ሰው ጋር በምንም አይነት መንገድ አታወዳድሯቸውም። የምታወዳድሩ ካላችሁ እዚህ አካባቢ የሆነ መስተካከል ያለበት ነገር አለና በጣም አስቡበት።
መተን እንዴ ስንናገርም ስንተችም እኮ የሆነ ደረጃ አለ የምትተችበት። እኛ መብት የለንም እነ ሰይፉ እነ ሩፍናን የመተቸት ወይ ከነሱ እኩል ወይ ከነሱ በላይ የሆኑ ሰዎች ናቸው እንጂ እንዲያርጉ አታርጉ ሊሏቸው ነው የሚገባው። እዚህ ጋር ስልክ ነው ያገናኘ ዳታ ስላለን መተን እንደ ልባችን አፋችንን ከፍተን ይባስ ለማይገባው ክብር እየተሰጠ ምንድነው እያልከን ያለው ነው እያለማ ያለው የሚወዳደርና ማይወዳደር ለዩ ነው። ጎ ሄድ ከጨነቀህ ሴጋምታ ምናምን እያለ ያወራን ሰው ማለት እንዴት ነው ከኢትዮጵያውያኖች የምታስቡት? እኔ አንዳንድ ጊዜ ግን አረ ሲጀመር አብዛኞቻችሁ ሴቶች ናችሁ እንደዚህ የምታደርጉት። እኔ ማለት ወንድ ሆኖ ራሱ እንደዚህ ማለት በዚህ ልክ እንደዚህ አረ እኔ ይቻላል ወንድነት ራሱ ምን እንደሆነ አረ አይምሯችንን እናሰሩ። አደንቁ ምድረ ደንቆ ይና ተሰበዳለ ዘላተ አንተ ራስህ ዳሚን ልክ ነው ልጅ ስልክ ብድር ኖሮበት ጀለስህ ስልክ አልያዝኩም በአንተ ካርድ ልብላና ልደውል ብሎክ ብድርክን ካስከፈልከው በኋላ لقد أشرقت الشمس لهذا اليوم እቤት ማንም የለም አትመጣም ወይ? መጣልሽ እንጂ አንድ ስቴፕ ምንድነው አንድ ምሰጥ ያንን እሱ ጋር ያለው ስም የለውም እንዴ? ስሙን በተነግረኝ ለኔም ላንተም ይቀለናል። ገብቷል እኮ ለምን እያደረከኝ እንደሆነ አልገባኝም። ያንን ስጠኝ ያለው ኦኬ ኮሶ ይዞ ነው እንዴ? ታዲያ አያሳፍርም እኮ የኮሶ ኪኒን መግዛት። አንተን ኮሶ አይልቀቀ ፕሮቴክሽን ስጠኝ ቃዝነ ይበላ እንዴ? ማንም የለም ብለኝ እኮ ነው የመጣሁት። ማን ያለ እንደዛ? ምን አባ ገባ እዚህ የቤትና ቤት ይመስል ከቤት ያጣ እንዴ? ዘይ ምን አልከኝ? እርሶ ግን የተባበሩ መኖር እድር አባል አይደሉ እንዴ? አዎ ነኝ። ለምን ፈለግ? ታዲያ ዛሬ እኮ ስብሰባ አለ አይሄዱ? ነገ ነው ዛሬ ቀን አየር ሊዘጋ ነው እንዲያሰው። እኔ ምኑት ኢላይት አካዳሚ እኮ በነፃ ያለምንም ክፍያ ኢንቴሪየር ዲዛይን፣ ዲጂታል ማርኬቲንግ፣ ግራፊክስ ዲዛይን እኮ እያስተማረ ነው። ለምን ሄደው አይመዘገቡም? አይ አልሄድም። ኦንላይን ስለሆነ ስልጠናው የሚሰጠው ባዮ ላይ ባለው ሊንክ መዘገብና። ወጣዬ ሰላም እንዴት ነህ? በቪዲዮ ግቢ። እሺ ልብሴን ልልበስ፣ ጠብቀኛ። ድንገትም ሴንታ ይብኛለህ እዴ። ሙስሊም ነሽ? አይደለሁም። እና ይሄን እንደ ሙስሊም የለበሽ ለምንድን ነው? ስለሚያምርብኝ። ማላገጫ ነው እንደ የሙስሊም እምነት እንደዚህ ማላገጫ ነው አላልኩህም? አንተ ብዳታም ዝም ብለህ አዳምጥ። ልብሴን ልብጣ ብያለሁ። ቆይ እስኪ አሁን ካንቺ አሁን ይጠበቃል? ምን አይነት እናትና አባት ነው ያሳደገሽ? ለብሼ ልምጣ ብያለሁ። ጠብቀኝ ሰውየው። አያችሁ አፉን ይከፍታል እንዴ? ይኸውላችሁ ዋና ሸርሙጣዎች እነዚህ ናቸው። ይኸውላችሁ ስራችን ነው። ያንቺንም የት አካባቢ ነው የሚሸረሙጭ? ወላው ደንበኛ ልታችሁ መርካቶ ወጣዬ። ጋሽ ቀጭኑ ሰላም አላችሁ? ጋሽ ቀጭኑ ጋሽዬ አንተ ና ሌባ ደግሞ አንተ ብሎ አምታች ምን አረኩ ጋሺ? ባለፈው ዶሮ ሰርቀሃል። ምን እኔ እኮ አይደለሁም። የሆኑ ልጆች እኮ ነው ላስረዳሽ። አንተ ልጅ ነህ ደጋግሜ ያልናገር። እሺ ምን ሌባ አይደለም ሌሎች ናቸው። እኔ ምንም አልልህም። ስምህ ጠፍቷል። እኔ አልናገር። ሌብነትህን አቁም ነው ያልኩት። ሌላ አልናገር። እኔ አይደለሁም እኮ ጋሼ። አመጣላችኋለሁ ከፈለጋችሁ ሰዎች። ዶሮ ሁለተኛ እንዳትሰርቅ። እኔ አይደለሁም። እንካውን ከካርድ ሙላና ስጠኝ። አንተ የሚጠንቃቃ ሰው ካላገኘህ አትምርም ዘንድሮ። እሺ እንደኔ እኔ ነኝ የምነቃበት። አዎ በጎቹ እየጮሁ ነው። ታው ዝም ብለህ አንተ ወደዛ እንትን በላቸው። እንደኔ አይነት አዎ ጋሼ ቆይ ይሄን ሌብነትህን አቁም። እኔ ስለነቃሁብህ ነው። እኔ አንተን እነቃብሃለሁ። እንኩ ወልቼላችኋለሁ። እኔ ላስገባላችሁ። በቃ ጎበዝ። ግን ይሄን ሌብነትህን ሌላ ሰው እሺ ከኔ ከጎረቤት እየጠራችኝ ነው። እኔ እኮ አንተ ማንነት እሺ በቃ ጋሼ
ይሄ ልጅ ግን ልጅ ነው ወይስ ትልቅ ሰው ነው? እስቲ ኮሜንት ላይ አስቀምጡልኝ። እሱ ዶሮ እየሰረቀ እሱ ታረኩስ ጀማሪ ታቶ ሰሪ ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድነው? አባትህ ነው? የማ አባት? ያንተ? ያማን እንዴ? የሳልከው እኮ እባብ ነው። አባትን እየሳልኩ እያለ አወራረደ የተመቸኝና በዛው እባብ አደረኩት። ምን እየቀለድክ ነው ወይስ የምር ነው? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝ ብዬ። እሺ የተቋቆረው ምንድነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫውተህ ደበረህ ትለኛለህ? ከደበረህ እኮ መሰረዝ ይቻላል። ፋራ ነህ እንዴ? የእናትህ ፋራ ይነሳል ቅዱስ ከጠርሙሱ What do you mean by that? ዛሬ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ከምን ይሁን What? ሰማዕቱ ቅዱስ ጊዮርጊስም የኔ ብቻ አይደለም። ድርጅቱ ከቢጫይ ጋርም የግል ጥቅም አላገናኘኝም። ወገን ተስፋም የለን። እግዚአብሔር ጥሪ ሆኖብኝ ፖለቲካዊ መዝሙር ነው። በነቀፌታዬ ድርጅቱ ላይ ያደረስኩት በትንሹ ቢሆን የተጠቃሚ ቁጥር መቀነስ ዲዛይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ጊዮርጊስ ምን ሊሆን ያስከብረኛል፣ ያስነሳልኛል፣ ስሜን ያስጠራልኛል ያለ ጊዮርጊስ እንዶ ባንተ ምን ይሰማ ይሆን? እንዲቻላል እንዴ? ሄሎ የሁሉን ለመጥበስ ከሆነ እኔ እንዳንተ አይነት ደረቅ ምስበኛ አይነት ልጅ አይደለሁም። እሺ ኦኬ። ይሄ ሁሉ ለማንሸራተት ከሆነ አትድከም። እንዳንተ አይነት ደረቅ አይቼ የምንሸራተት አይነት አይደለሁም። እኔንም እመኝ በፍጹም እንዳንቺ አይነት ጎራዳ አይቼ የምሳብ አይደለም። እኔም እንዳንቺ አይነት ጎራዳ አይቼ የምሳብ ልጅ አይደለሁም። እና እዚህ ምን ትሰራለህ? ጊዜ ለማሳለፍ። እና እዚህ ምን ትሰራለህ? ጊዜ ለማሳለፍ። አንደኞች ናቸው። ኮፒ። ለማንኛውም ተሳክቶልሃል። ላይን የሚሞላ ታውቃለህ። ለማንኛውም ተሳክቶልሃል። ላይን የሚሞላ ታውቃለህ። አረ ጊዜ ልደጋግም ነው እንዴ? አረ ወይ ገዛልኝ። እኔ ነግራቸው እንደፈለ ብዙ ጊዜ ብለኛል። በዛ አፉ እና ልብሽ ላይ ቦታ አለኝ በሚገባ ከምታስበው በላይ የሚወደድኩ። እስኪ ማርያም በስመ አብ አንተ መቼም ቢሆን ላጣ ካልፈልግም አፍቅሬ ካለ ዋላው አረኔ ገና በ20 ዓመት ስትመለጥ አዘንኩኝ በራሴው ተፈጥሮ ባላወ እንዴ አቢ ይውል ቅበረኝ። ምንድነው? ሽምግልና አለብኝ። 2 ሽማግሌ አግኝቻለሁ። አንዱን ሽማግሌ አንተን አርጋጭቻለሁ። እኔ ሽማግሌ እና ታዲያ እንደዚህ 2 ቦታ መልጠ ሽማግሌ ያልሆነ ምትል? እኔ እኮ ገና አንድ ፍሬ ነኝ። ምንድነው የምትሉኝ? አንድ ፍሬ ይውል። አሁን እኔ ያልኩ ሽማግሌ ሆነ ነው። ሽማግሌ ነው። በቃ የልጅት ካርድ ምናምን አምጥቼ ላሳያችሁ። ልጅ ሰፈርስ የክትባት ካርድ ምናምን ላሳያችሁ። ምንድነው የምትሉኝ? በቃ ሂድልኝ። በቃሽ ምንም ሽምግልና ምናምን አልፈልግም። ሂድልኝ። አረጋሽ የዛሬን ብትወጣኝ እንዴ? የዛሬን ብቻ ካሁን በኋላ አልመጣም። ምንድነው ደግሞ ትምህርት ቤት ወላጅ አምጣ ተብዬ ወላጅ? አዎ እኔ ላንተ ወላጅ? አሁን እኔ ካንተ አላንስም? በእድሜ ማን ይበልጣል? አሁን እኔ እናንተ እኔ ካንተ አላንስም? አረጋሽ እዚህ ላይ ትምህርት አቁሜ ቁጭ ብዬ ስላየሁ ነው። እኔ ዛሬ ነው ግን በቃ ሂድ። የምን አብ ወላጅ እንዳትመጣ በዚህ ሰፈር እንዳላገኝ። ምን እዚህ ሰፈር እንዳለ ያሳብዱ ነው። ሰዎች ምን ሊጠብሱ ይችላሉ? አንደኛው በቆሎ፣ ሁለተኛው እንቁላል፣ ሶስተኛው ስጋ፣ አራተኛው ሴት እጮኛ። ያው ወንድም ሴትም እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴ ነሽ? ሰላም በይ። ምን ነው እንዴ? እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበር? አለ ለተሳፋሪ የቀን ገቢ ሲጎል ሮሽ ክብር ሲባል ብትታጠብ አንተ ሰርቀ ገለ ብትታሰር ዳኛው ሻወር ነው የሚፈርድብህ። አረ ታምኒ ከመኪኔ ፈረፋንጎ በላይ እኮ አንተ ላይ ጭቃ አለ እኮ። ላቢያጆ ላሰጥብህ
አንተም ብሎ ረዳት ሌላ ረዳት ያስፈልጋል። አንተ ረዳት አሰዳቢ ይሄን ያን ታሚ አትበለኝ። ሲጀመር እኔ ታክሲው ባዶውን ቆሞ ጠራጠራ አድርገህ እንደመሙላት ድድን ታሰጣልኛለህ አይደለ? አንተ የደላላ ስልክ ብትሆን አጣር ወደፊት አግብተህ ራሱ ብትደግስ ማንንም አጣራም። አንተ ሲጀመር ምሳው ለበየ አይነት እየበላ ከእኔ ጋር እንቀጥል። ኧረ ታሚ ያስተካክላለሁ። ኧረ ምን ነው የምታስተካክለው? ስድስት ቢያጆ እኮ ሄደን እኮ 300 ብር ነው የሰጠኝ ሹፌሩ አንተ ነህ እንዴ? ኧረ ታሚ ከማውቃቸው ሰዎች እኮ መቀበል ደብሩኝ። ኧረ ከምታውቃቸው ቅድም እሺ አልቀበልም ያልኩን ሰው የት ነው የምታውቀው? እሱማ የሲስተር ባል ወይ ወንድሙ አማች ጎረቤት እኮ ነው የማውቀው ሰው ነው። በጣም ነው የምታውቀው። እሺ በዛ ላይ ፈርቅ ትመታለህ። ከ200 ብር ላይ 180 ብር ፈርቅ ትመታለህ። ከዚህ የቀረችውን 20 ብር እኮ ሳታፍር እኮ አካፍለኝ እኮ ነው ያልከኝ እኮ። ኧረ ታሚ እቁብ ስለምጠል እኮ ነው እኮ። አንተ ራስን ከጣልክ አይበቃህም እንዴ? ለመለወጥ እኮ ነው። ለመለወጥ አይደለም። ወዴት ነው የምትለወጠው አንተ? እቁብ ትጥላለህ። እኔ ከራሴ በላይ ነው ብር የምሰጥህ። ወዴት ነው? ልብስ እንኳን አትቀይርም፣ አትገዛም። ይሄን ጫማማ ይሄን ኤርማስ ኤርጌንዶ አደረከው። እኔ ሲጀመር ስለአንተ አያገባኝ። ከዚህ በኋላ ምንም እንዳትከተለኝ በቃ። ኧረ ታሚ እኔ ጋር ኧረ ታሚ አቦ የሸረፋ ልጅ መኪና ገዛ እኮ አልሐምዱሊላህ። ያቺን ፈረንጃህ አለላት ገዛት። ግን ኢሉሚናንቲ ነው አሉ። ምን አፈር ነው እሱ? አይ የሰይጣን አምልኮ ነው። ሰይጣን ብር የለውም ልጄ፣ ስማኝ፣ ችግር ነው ያለው። ቢኖረው ኖሮ በአንተ በወንድሙ አይጨክንም። ለአንተ ትቂማለህ፣ ታጨሳለህ፣ ውሸቱ አይቀርህ፣ ስርቆቱ አይቀር። አንተ ወንድሙ እያለ ለባዳ ወስዶ ይሰጠዋል? አያደርገው። ሰላም ሀጂ፣ የምን ችግር ነው? ቀጥል። የአይን ችግር ነው ሀጂ። የአይን መርሃባ። እቺ ትታያለች። ሲጋራ ጀመሩ እንዴ ሀጂ? ኧረ ሽግርግር አድርገህ ምን ሆናል ይሄ? እሺ ተው። ይሄ ይታያል። እንካ። ይሄ ስንት ነው? ኧረ ራስዎት እንኩ እንዴ! ምንድነው መሀል ጣቶን ያወጣ? ባለጌ ነው እንዴ እርሱ? ምንድነው የምታጣማው ሁሉ ነው? ባልሽ ቆይ ተው፣ ጣቱንም ተው። ይሄ ይታያል። ሊቀየረው ነው። ምንድነው የሚያሳዩኝ እርሶ? ያላው ሰላም። ምን ሆኗል ይሄ ሰውዬ? በቃ ተው፣ ቆይ ይሄ ይታያል። ምንድነው? ዳቦ እንካ ብላ። አጠፉኝ እኔን ሀጂ። ይጥፋ ጫት ነው ብሎ ነው ሰጠኝ። ምን ላደርገው? ሀጂ እሱ ምንድነው? ልጄ ይኸውልሽ፣ እቺ የትልቅ ሰው ጎመን ናት። ሕፃን አይበላውም። እሺ አውቃለሁ፣ ጫት ነው። አና ነገር አውቀሻል። አውቃለሁ። ለሙርሺዳ አቁሜያለሁ ብያታለሁ። ዝም ነው የምትይው። ከአንቺ ውጭ ማንም አይሰማም። እሺ ልጄ። ውሸት ሊያስተምሩኝ ነው? ትንሽ ከቆዩ እርሶ ጫትም ያስለምዱኛል። አላሁ ሰላም። ምን ለባረግሻል? በይሽ ይኸውልሽ፣ እቺኛዋን ትወስጂና ኮሾሮ ትገዢባታለሽ። ፈንታሽ ነው የምትይው። ስርብር ለውዝ ግዙ። ፈርተ ሰላም። ከሁሉ ሰውነት ምላስ ነው ሰጠሽ ለአንቺ። አንድ ጥያቄ ልጠይቆት? ምን አፈር ነው? ጠይቂኝ። እናቴ ሰው ሲያረጅ ይሞታል ብላኝ ነበር። እርሶ ለምንድን ነው አይሞቱት? ምንሽን ያስኩብሽ? እኔ ቢሞት አንቺ ምን ትጠቀማለሽ? እንግዲህ ለምን አትገለኝ? ምን ከምታሰማኝ ውሰደኝ በቃ። ቁመትሽ ትንሽ አነሰ እንጂ አንቺ ሙርሺዳ ማለት ነሽ። እዛች አሮጊት ሚስቱ ጋር አያመሳስሉኝ። ለነገሩ ሰው ሲያረጅ የሚያደርገው ነው ያልቅ። አንቺ በታየሽበት ሙርሺዳ ረህመት ናት። አሁን ከፊቴ ጥፊልኝ፣ አጠናግርሻለሁ። አቡ አይዞሽ በቃ ፈጣሪ እሺ ወንድም እጅ ፋትቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድም ይዋይ፣ ኧረ ወንድም ይዋይ። ዶዶ የትዳር አማካሪ እዚህ መምጣት ከጀመረን ሳምንት አለፈን። እንዴት ነው ትዳራችን የሚጸና ይመስላል? ብዙ ነገር ሰምቻለሁ። ብዙ ነገር አማክራችሁኛል። ስለ ትዳራችሁ እንደማትተዋወቁም የተገነዘብኩት አይደል? በችኮ ላይ የተመሰረተ ትዳር ስለሆነ ሱሰኛ እንደሆነች አታውቅም፣ አንቺም ልጅ እንዳለው አታውቂም አይደል? ያው እንግዲህ ክለብ ላይ የተመሰረተ ህይወት ነው። ኢቭን አንቨርሰሪ ያከበራችሁት እዛው የተገናኛችሁበት ክለብ ነው። እውነት ነው። በዝል ላይ ነው የተገናኛችሁት። ንጥር አላችሁ፣ ትዳር ውስጥ ገባችሁ። በውስዋስ ማለት ነው። ሳትተዋወቁ ደግሞ ትዳር ከበድ ይላል። የመዝለቅ ሁኔታው ትንሽ ብዙ ነገር ሰማን። እንግዲህ ወደ አንቺ ስመጣ አስቴር አወቀ በጣም ተወዳጅ ሙዚቃዎቿን ለኦዲየንሷ እያቀረበች ለሚወዷት ለነሱ ስታቀርብ ነው ማይክ ማትለቀው መድረክ እንትን የምትለው። አንቺ ማን ስለሆንሽ ነው ማይክ ማትለቀው? የምን ማይክ? ፒፓውን ማለት ነው። የሺሻው በሺሻው ማትምጣ በሰጥምጣበት አጥቶ በእውነት አልመጣብሽም። እሺ አስቱካን የሶሏ ንግስት አልናት። አንቺ ማን ነሽ? የሟሰሏ ንግስት ንገሪልኝ። የፒፓ ንግስት በእውነት አፈንጁ። እሺ እንድታርጊ የታባቱ አንተስ
ስለ ቦዲ ካውንታችን አውርተናል። ከሷ በፊት ከ50 ሴቶች በላይ ታውቃለህ። አንቺም ከሱ በፊት ከ50 ወንዶች በላይ ታውቂያለሽ። በአንድ ላይ 100 ምናምን ሰው ምናምን ሰው ገላ ታውቃላችሁ። እውነት ነው። ትንሽ መላመድ ይከብዳል። አንቺም ብትሆኚ ከጀርባሽ ታቆምና ወይ ይሁን የሚለውን ታቶ አይቼዋለሁ። እኔም አይቼዋለሁ። ግን እንዴት አየሁ? አማካሪ እንዴ? ከአማካሪም ጋር አይደለም ወይ? በቃኝ ፈጣሪ ወይ በቃኝ። አንዴ እኮ ጠረጠረ እየተመኘም የተኛማ እንዳረል እስቶኑ የዘገየበት ምክንያት ምንድነው? ጥሩ ጥያቄ ነው። ለምን መሰለ የዘገየው? እኛ የአካባቢ ቅርስነቱን እንዲለቅ አልፈለግንም። በአንድ ሪሞት ንክኪ ነው። ልክ ሲገለበት ኮብልስቶን፣ ልክ ሲገለበት ደግሞ ያው አሁን ይዞታ ያለው የለም ሳሩን እንዲዝ ነው እየተሰራ ያለው ስራ። ኦኬ፣ ግን የቱ ጋር ነው እየተሰራ ያለው? አይታይም ማለት ነው። ይኸውልህ ከስር ከዚህ ስራውን ከቆምንበት ስር ኮብልስቶኑ እየተሰራ ነው። ካላመንከኝ ዝቅ ብለህ እኮ ማዳመጥ ትችላለህ። አምኞታለሁ። ድንጋይ እየጠረቡ ነው አሁን በዚህ ሰዓት ራሱ በደምብ ኩልል ብሎ ነው የሚሰማው። አምኞታለሁ። ግን ጥያቄው የዚህ አካባቢ ማህበረሰብ ጥያቄያቸው የተሰበሰበው ብር የት ገባ ማን በለው ነው ጥያቄያቸው። ተበላ የተሰበሰበው ገንዘብ እረዳሃለሁ። ለመንገድ ስራ ቢሆንም የተሰበሰበውን ገንዘብ እኛ ኃላፊዎች በተሰበሰበን ቁጥር ቆሎና ውሃ በመግዛት ጨርሰናል ማለት ይቻላል። ግን ለዚህ ክልል ገጠር ማልተኛው እኔ ከትላልቅ ባለሀብቶች ጋር በመነጋገር ለዚህ ገጠር ትራክተር፣ ዶዘር፣ ማዘር አውሮፕላን ነው የሚቀረን እዚህ ክልል እዚህ ገጠር ላይ ያልኩ። ዋው የሚገርም ነው በእውነቱ። እርሶ ይህን ካደረጉ ለዚህ የአካባቢ ማህበረሰብ መልካም ዜና። እሱ ብቻ እንዳይመስልኝ እኔ በግሌ በመጣጣር እንግሊዝ ሀገር ካለ የኳስ ቡድን አርሰናል ከተባለ የኳስ ቡድን ጋር በመምከር አሪፍ ማረሾችን እንደሚያበረክቱልን ቃል ገብተውልናል። ከሱም በተጨማሪ ደግሞ የዚህ ገጠር ማህበረሰብ ከዚህ በኋላ ስለ ጫማ እንዳያስብ ታኬታ ነው ማለብሳቸው የሚል ቃልም ገብቶልናል ለማለት። ዋው ደስ ይላል በእውነቱ። እርሶ ይሄን ካረጉ የዚህ አካባቢ ጀግና ኖት። አውቃለሁ። ልክ እኔ ምን ያሳደገኝ ያበላኝ ማህበረሰብ ሙያ ግዴታ እኮ ነው። እንዲህ ስትለኝ እኔ ይሰማኛል። አህልቅሱ እርሶ እኮ ጀግና ኖት። ጠንከር ይበሉ እንጂ። ልክ ነው። እኔ ጠንከር ካላኩ ማን አለው ለዚህ ገጠር ነዋሪ አይደለ? እኔ አሁን አንድ ማለትና መናገር የምፈልገው ነገር ለዚህ ገጠር ነዋሪ አርሰናል የተባለው ቡድን ቃል የገባልን ነገር ለማስፈጸም እኔ በቦታው መገኘት ስላለብኝ እንግሊዝ ሀገር መሄድበትን ጥቅሙ የጋራ የመሆኑ በመገንዘብ በሬ ያለው በሬውን ሽጦ በሬ የሌለው ራሱን ሽጦ 10 ሺህ ብር እንዲያዋጣ ተንበርክኬ ነው ለህዝቡ ተንበርክኬ ነው የምጠይቀው ምለም። ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው ላይ ኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቅ። ይሄ ደግሞ ምኑ ነው በእናታችሁ? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አደርጋለሁ። ውረዱልኝ። ተጨነኩኝ እኮ ውረዱልኝ። እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። አላየሁሽም ፍቅሬ አለ። ሰላም ነው? ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ነው ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም ወንድሜ አይደለ? አዎ። እሺ አሁን ነው ኮንድ የገባችሁ። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ ስራ ወልሳለ ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው። ሞተች እንደ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝ። ይኸው ሽርጤን አውጣው። በዚህ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። እሺ ኤልያስ፣ ወዬ ዛሬ መኪና እንዴት እንደምናጠብ ነው የምናየው። እሺ እናያለን። ችግር የለም። ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል። አዎ ችግር የለም። ይደብራል። መኪናው ከሚበላሽ እኔ ፊት ይበላሽ። በቃ ይኸው ችግር መጀመሪያ ወደ ጎን ነው። ተረዳኸኝ አይደለ? ቦዲውና ከዛም እዚህ መሀል ቆጴጤው ላይ እሺ መስታወቱ ማለት ነው። በጎን በኩል ደግሞ የሚቀርም አለ። ምን ይቀራል? ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር። እሺ ገባህ? አሁን ሙሉ ለሙሉ አይደለ? ባለፈው ተሳፋሪዎቹ ምንድን ነበር ስትላቸው የነበረው? ቤቶቹ
ኪና ጠረፌ ጫር ናቸው። አዎ እነሱ እኮ እንዳለ ቲክቶክ ላይ ታውቁኛል። ምን ይሉኛል መሰለ ኢላዬ እንወዳለን ወቃችሁ የምትወዱኝ ከሆነ ባዮ ላይ ባስቀመጥኩላችሁ ሊንክ ገብታችሁ ክሬቲቭ አዋርድ ኦፍ ዜር ላይ እና ፈኒስት ኮሜዲ ስኪት ላይ ምረጡኝ። ተመልሰናል። ወንድ ሊያደርገው የማይገባ ነገር ፓርት 25 አንደኛ የባህሪ ለውጥ ወይም ሙድ ስዊንግ ማምጣት። ወንድ ልጅ ፔሪድ ስቴብል የሆነ ባህሪ ያለው ተግባባን። ሁለተኛ ሰው አጥብቆ ሰላም ማለት። 5 ዓመት የተለያየ ጓደኛ ሊሆን ይችላል። አየር ላይ ነው ኬፍ የምትለው ተግባባን። ሶስተኛ የምግብ ፍላጎት የቀነሰ ማለት። ወንድ ልጅ በእንጊዜም ፉል አፒታይት ነው ልክ እንደ ቴዲ። አራተኛ ሲንግል ሙዚቃ ማዳመጥ። ወንድ ልጅ አልበም ነው ያዳምጥ። አምስተኛ መልስ መቀበል። ወንድ ልጅ በፍጹም ዝርዝር ብር አይዝም ምናምን شيخ محمد علي የወጣምሾች አካሄድ ባሪል ስላሉ ዛርፋ አይዱም እንዴ? ምንድነው የምትሉ? አንተ ደግሞ ትናገረኝ ትፈልጋለህ? አንተ ሻንቀላ እንዴ ጓደኛዬ ምንድነው ማዘር ምን ታረጉኝ ነው? ጋይስ አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ እዚህ። በቃኝ አልፈልግም። ቤት የለቀሽ ሁልቅ ሴትዮ እንኪ ጋሽ ሲጀመር ኩትትህን አልፈልግም። ቦርሳዬን ነው የምፈልገው። ቦርሳዬን ነው የምፈልገው። ኧረ ጉድ ነው። ሰማ የቤት ሰራተኛ ብዬ ሞዴል ታመጣብኛለህ? ጉድ እኮ ነው። መስማማት የተቻለ እናቴ ምን ቁጣቱ ደም በጣም አልነገርኩም ሳስገባት ምን ተፈጠረ? ይኸውልህ ቀይ ወጥ ስራሉ ከዛን ቀይ ወጥ ሰራላችሁ ከዛን ሽንኩርቱ ረስቸዋለሁ። ይረሳል። እሺ ከዛን እየበሉ ሽንኩርቱን ከተፍ አደረኩኝና ጣል አደረኩላችሁ እዛው ቴብል ላይ በጥሬው ምን ሽንኩርት በጥሬው አይደል? የተወለደችበት ቦታ ነው ስህተት ነው። ከዳዊት ሰው መወለዷ እንጂ ካራክተሯ ያፍታም ነው። አትፍረድባት። እሱም ብቻ ይሳሳትሽ እናቴ ካረብ ምን ትላለች? ኤምጂ ጀመር ግን ቆጣኛ አልፈልግም። ቀርስራው ይቀራል እንዴ እየሄድሽ በቃ አሁን እሷን ተዋትና ነው ማለት በዚህኛውም በድለኛል። በቀጣዩ ማለት ነው ላያያዝ የሚመች ቆንጆ የሆነ ነገር ሽንቅቅ ያለ ስሊም ቆይ አስጨርሰኛ ቆይ አስጨርሰኝ በቃኝ አልፈልግም። ምንድነው የምሰማበው? ይመጣል። አንድ ኩላሊትህን ሸጠ ከጀለስ ጋር ካጠፋችሁት በኋላ አንተ አንድ አይን ብትሆን ከዚህ በላይ ቆንጆ ነህ ሲል እኔን የሚጣናት ምንድነው? ምን ሆንክ? ሰው መሀል ዱቤ ብር ወስደሃል አለኝ ባለ ዞንቁ ከመሬት ተነስቶ እኮ ቆሞ ነው የነበረው። እንዴ ሳትወስድ ነው ወይ ያለው? 153 ብር ወሰድክ አለኝ። አንተ ስንት ነበር የወሰድከው? አልወሰድኩም። እኔ 153 ብር አልወሰድኩም። ጭራሽ አልወሰድኩም። 200 ነው ባለፈው ተጀግሬ የተቀበል። እንዴ እንደውም ቀንሶ ነው የነገረህ እኮ 200 ከወሰድክ ቀንሶ ነው እና እኔ ደግሞ ናደዳ ነገርው እንደምናደድ ከተናደድኩ ጥሩ አይደለም። ለሱ ጥሩ አይደለም። ስራውን ሊፈታ ይችላል። እንዴ ተው አንተ ይሄን ሁሉ ለምን ትሄዳለህ? ለምን እኔ ድሮ ጎረቤቴ ጋር ተጣላንና ተናዶ ነው በጥፊ ስለኝና አንዴ ሲጠርዘኝ በጀርባዬ ወደኩ። ተጎዳው። ሆስፒታል ተኛውና እሱ ታሰረ እና ይሄም እንዲደበድብ ፈልገህ ነው? እንዴት ብቻ ጥሩ አይደለም። ለሱ ንገሪው። እንዴ ምኑን ነው የምነግረው ታዲያ? እንዲፈራኝ ንገሪው። እንዲፈራኝ እኔን ብታያለቀኝ ማለት ነው። አብረን እንደር አለኝ። እምቢ አልኩት። ከዛ አብረን ካደረን ብር እሰጥሻለሁ አለኝ መሰለህ። ምን ያማ
ሰውዬ ግን እንዴ አፍ አይቀመጥ ማለት ዳራ አይደል እኮ ዝም አትለው። ለማንኛውም እስኪ እቺን ቁጠራት እና እንጌታ መጣሽ እና በነፃ ልደር ትንሽ ማጣፍ ምን ይደፈር ነው በላው ቁጠር። አጋሽ ከጅሩ ቀልድ ያልቅም። እሺ ባልሻገር ነው እማዬ ቁርስ ስጭኝ እርቦኛል። ዛሬ በጧቱ ራብህ ምን ነው? እሺ ይሰጣል። ተከሬው ደሳለኝ ጋር ሳትሄጂ ቀድመሽ ሰተሽኝ ሂጂ። እሺ ትናንት እኮ ሄደሽ ቆይተሽ በጣም ነው የራበው። ደሳለኝ ጋር ምን ታደርጊያለሽ ደግሞ? ምንትን ምግብ ሰርቼ ሱቅ እንጀራ የለም አሉኝ ሲል ልሰጥህ ሂጅ። እንዴ በጣም እኮ ነው የቆየሽው እማዬ። እኔማ ምን ሆና ነው ብዬ እኮ ልጠራሽ ስመጣ በሩ ተዘግቷል። እስቲ ተነሳ ሂድ እጅን ታጠብ ቁርሱን ላቅርብ። ተነስ። የለም ቁጭ በል። ከዛ ምን ተፈጠረ ንገሪኝ። ከዛ በሩ ጋር ሂጅ ስሰማ ደሳለኝ በጉሳ አስጨነቅሽኝ እኮ አላት። እማዬ ደግሞ አንተም እኮ በዛ ጉሳ እንዴ ነው የምታስጨንቀኝ? እኔ አንጀት አርሳለችው። ከዛ አሬ ልጅ እንደው እንዴ ምኑን ከምኑ ነው የሚያገናኘው? እንዴ እንዳሰማው ዝም ብሎ መቀባጠር ጀመረ። ዝጊ ሴትዮ ዝም በይና ቁጭ በይ። ከዛ ምን ተፈጠረ ንገሪኝ። ከዛ ደሳለኝ በቃ ምግቡን በኋላ ጨርሷለሁ መጀመሪያ አንቺን ጉርሻ አላስቀድም ብሎ አንተ ባለፈው ሳምሬ ስታሻት እሺው እያለች እንደ ጦት ማይነት እንደዛ መጭ እናት ልክ ነሽ። መቀባጠር ጀምራ ተነስጅም ተነስ። እንደምን ነካችሁ? አሁን እኮ ነው የሰማሁት እኮ ምን አሁን አባት ጥያቄ ያለዎት? እሱ ጥያቄ ያለው ለእርሶ ሰላም መንጃ ፍቃድ መማር ፈልጌ ነበር። ትችያለሽ? ኦኬ እሺ ምን እንደም ታስተምሩ? ደረቅ ኦ ማይ ጋድ ማደቅ እርጥብ ምናምን ይላችሁ ስሙዚ ዲዘርት ኮክቴል ምናምን ይላችሁ ስሙዚ የሆነ ነገር ይላችሁ በተጨማሪ እንጉልፋቱ ማንዶ የትምህርት አካል ነው ላይክ አያው ምን ታስተምሩ ስብስቦቹ አያው ታስተምሩ። ኦኬ ይኸውልህ ከቤቴ ወደ ሱቅ ስሄድ እምመላለስባት መኪና እሱን ነው መማር የፈለኩት። ትችያለሽ? ኦኬ ስለዚህ ደግሞ ሌላ አንድ ለማን ፈልገው ምንድነው የጋቢና ወንበር አይመቸኝም። ሶ ምንድነው ማድረገው ከነሱ ሹፌር ላይ ቁጭ ብዬ ነው መንዳት ፈልገው። ተስማማ? እሺ ተስማምተናል። ኦኬ አይነ ስውር ቸከስ ሩም ይዣት ገብቼ ዘካሪያሴን ልጇ ሳሲዛት አይኔ ሲጋራ ላጭ ማዘር ምሮ የሚገላሙት ምንድነው የሚገላሙቱኝ? ይላል እኔ ነው እያለ ማን ያለብሰ አርዞ ቆይ ስለ ኳስ ምን አንቆ ነው የሚናገሩት? ስለ ኳስ ምን አንቆ ጭራሽ ይሄን ክለብ ደግፍ ኖሮ ኳስ ምን እንደሆነ ታውቅ ነበር። ሂዳውን ከፊቴ ወይ አላ መርፉ ልተኩሰው ቦታ ወይ አላ በስቷል። ለሰሞኑ ብርድ እኮ ነው ብዬ ነው። ቀሲስ አብደላ ሁለገብ ስጋ ቤት የመብራት ኃይል ሰራተኞች ተማሪ እያሉ ብላክቦርድ ማጥፋት ለሰሞኑ ፊልሙ ቢሆን እንዴት ነው እንደዚህ አይነት አከራይና ተከራይ ጫማ ደግሞ አይከበት ጭራሽ ትወጣለህ ስለመጥተህ በሪ ስለመተኛ ጀምር ወርበልኝ ወረዛ ደጋምላት አይ ጋሽ መውጣት እኮ ቀረ አንሳልኝ ያንን ኮተትህን ወዴት ጋሽዬ ወዴት ሙሉ ቀይን ይዤ ልገባ አይደል ቤቶት ጋሽዬ እንዴት አልሰሙም ሀዊ ንገሪያቸው ብዬ ነው አልነገረችሁትም ማለት ሀዊ እርሶ እሺ ምን የአምስት ወር ነፍሰ ጡር ነች አስረግዣታለሁ ልጅቱን ሀዊዬን አስረገዝኳት ጋሽዬ ንቅንቅ የለም አንተ የምርህን ነው የሆነቴን ነው አንተ ታረጋለህ አንተ ታረጋለህ ጋሽ አይጨናነቁ በዚህ እድሜው ታውተን አንጥሎት የኔ ክፍል ይገባሉ እኔ ጋር ይገባሉ ጋሽ ይሄን ከምሰማ እንደው ሞቴን መረጥኩ አርገውት ነው ጋሽ ማን ነው ጋሽ አያስቡ ጋሽ አያስቡ እኔ አይደለሁም የልጅ ልጆት ነው የሚወርሰው ገና ለገና ይወርሳል ብለው እንደ ምቀኝነት ምናምን እንዳይሉ ጋሽ ምን አመጣብኝ አይ ጋሽ ምን አመጣ አንቺ ጋሽ የአምስት ወር ነፍሰ ጡር ናት ጋሽ አይጮባት ሚስቴ ላይ አይጮ ጋሽ ድንግል ሴት አለች ብዬ አላምንም ነበረ። እንደው ይሄን ሰውዬ ይኸውልኝ
ትልቅ ነው። ፀጉሩ ገባ ብሏል። ግን እኔ ወደ 10 ምናምን የሚሆኑ አግኝቻለኝ ማልጠብቃቸው ማለት ነው። ስንት ዓመት ይመስላል? አመሽ አላውቅም እንዴ 31 ነው። ያው 31 ዓመት ውስጥ 2000 ምናምን ሴት ጋር መተኛት ከስንት 31 ዓመት ውስጥ 2000 ሴት በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት በመድኃኒዓለም ድረስ ማለት ነው። በቃ ሴት እዚህ ጋር ገባለሁ የሆነች በቃ ልክ አሁን ወፍራም ሳይ ወፍራሞችን ማለት ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም። 10 ምናምን ጊዜ የምገባበት ጊዜ ነበር። በጣም ከባድ ነው። አጋሰስ በክት አፈር ከድሜ ብላ አቲ ከገባበት ጉድጓድ ግባ። ቆይ Here I come. Here I come. Oh my god. በጣም ነው ያማረብሽ ማማት። ቆይ ፀጉርሽ እዚች ጋር ደግሞ ምንድነው ነጭ ሆነሻል። ይሄን እንደዚህ አድርጊውና ምንድነው? እኔ እስኪ ነጭ ሆነሻል። እስኪ ማሪማ ሳሙና እንዴ ቆይ እስኪ ማለት አረ የምታየ ነገር አለ። በቃ እያጠፋ ካሜራውን አላየችውም። እንዴት ነው? ላስለንተ ነበር። አረ በቃ ምንም የለም። ቆንጆ አሪፍ በቃ ና አታምሽም ደግሞ ቶሎ ነሽ። አንተ ግን ታክሲ ታገኛለህ? እስኪ ምንድነው? አይ በቃ ፊቴ ነው ከንፈርሽ ላይ ሆነ ነጭ ሆንሽ መስሎኝ ነበር። አይ በቃ ኖርማል ምንም የለብሽ። ታገኛለህ አንተ? እኔ አገኛለሁ አንቺ ነው እንጂ በቃ ቶሎ እሺ። በቃ አታምሽ እሺ። በተሻለሽ በቃ ያው ልጁም እንደሚያስቸግር ታውቂያለሽ። ግን እኮ ማለት ነው ምግብ በልቶ ቢወጣ ጥሩ ነበር። አረ ችግር የለም እዛ ይበላል። በቃ ምንድነው? አይ ቪሎግ እንስራ ቪሎግ ሰራ ማለት ያው ከጧት ጀምሮ እያየሽ አይደል? በቃ አታምሽሽ። ያው እንደምትመለከቱት ፖሊስ ሊነግራት ነው መሰለኝ። በደንብ እያያት ነበረ ግን የምራን እንደ አንተ ሄደች ነው። ከሚገርማችሁ አንዱ እስካሁን ማንም ሰው የነገራት የለም። ምንድነው የተከተልካት? የተከተላት ማለት ተሰናባብታችሁ ነው የተለያየሽ? ምንድነው የተከተላት? ጥሎስቱም በእግሯ መሄድ ጀምራለች። አሁንማ ልንገራት ይደብራል በጣም። እኔ ራሱ ሸም ያዘኝ። ማማ ኧረ በስመ አብ ልትሰማኝ አልቻለችም። ኧረ ይሄን ጥሪ እንኳን እሷ ለሞተ ሳይሰሙም እንዴ ኤርፎን አድርጋለች እንዴ? ማማ አንቺ እንዴ እየጠራሁሽ አልያዘኝ እንዴ? ምንድን ነው እየጠራሁሽ እንዴ? ምንድነው? ኧረ እኔ ነገር ምንም አልሆንም። እኛ እየተከተልኩሽ እየቀረጽኩሽ ነበር። ፊትሽን ብታይ የሆነ ነገር አድርጌሽ ነበር በስልክሽ ነው። ፊትሽን የሆነ ነገር አድርጌሽ? ምን አድርጌ? ምንም አላደረኩሽም። እሱማ ይኸው እንደማል እንዴ ምንድነው ችግርክ? በመብራን ስም ምንድነው ችግርክ? እኔማ ሰው የሚለውን ነገር ለማየት እኮ ከዛ እስኪ ይነግራታል አይደለም ይነግራታል የሚለውን ለማወቅ እንደዚህ ሆኜ ነው ከዛ ዘመታት አንቺ እንደዚህ ራሱ ታውናለሽ ማርያም ስዕል ነው የምትመስለው። ዞራ ማርያም ዞራ ግን ትጣላለች
የሚገርም ነው ግን ለነገሩ በእርግጥ ሰው የተፈጥሮ ስለሚመስሉ ነው ያልነገረሽ እንጂ እንኳን የተፈጥሮ ስለሚመስሉ ጭራሽ የተፈጥሮ የሚመስሉ ናም ወልዶ መንፈስ ቅዱስ የት ነው ነገሩ? የኔ ልጅ አይ ነው አርቲፊሻል ኢንተለጀንስ አላቋረጥ ጀምሬ አረ ቦሮቦርኮ ቢያወራ ስለኔ መሽግድ ሰርቶኝ እኔ አለመብላትም አሪፍ ነገር ነው። እሺ ኮመንትና አማራይ ጥሩምባ ነፍስ የሰማ ስማ ያልሰማውን ስማ አቶ ሙላቱ ከበርቴው ባለ ሀብቱ እናታቸው ከዚህ ዓለም በሞት ስለተለዩ ከቤታቸው ያዘጋጁትን ድግስ ማነው ለቅሶ ትካፈሉ ዘንድ ተጋብዛችኋል። ጥሪ አንተ እስራኤል ስራ ምን ነው ጥሪ እንዴ ጥሩምባ ነፊ አይደለ እንዴ? በስፒከር ተራረክ ስም የሚቀየር መስሎ ነው። ጥሩምባ ነፊ ነፊ ምንድን የምትፈልገው ነገር ተናገረው። የአቶ ሙላቱነት ነው ያልከው? ለአንተ ልደት እኔ አታሽቃጥ ሄደህ የምትሰባብረውን ሰባብ። ግን እንዴት ነው የሞቱት? አንተ 85 ዓመታቸው ነበሩ። አዎ ከዛ በኋላ 85 ዓመት የደረሰው ምን ሊሆን ነው ታዲያ? ከመሞት ውጪ ምን ይላል? የዲናቱ ቤት ደረሱ ተብላችኋል፣ ሰምታችኋል። ምንድነው የምረብሸው? እኔ ግን ቆይቻለሁ ጥሩምባ ከሰማሁ። ማለት እኔ ያለሁበት ስፍራ ሰው አይሞትም ነው ወይስ ቀርቷል? ምንድነው? እናንተ ሰፈር አለ ጥሩምባ? እስኪ ትሰማላችሁ? እስቲ አሳውቁኝ። ኮመተኛ ታይትልም በእውነት ረበሽኩ አይደለ? 1 ሜትር ይሽቦ አልጋ ላይ እንደ ሺህ እግር 45 ታጥፍ የምተኛውን እንቅልፍ ነው እንቅልፍ የምትለው ጀርባ ያሳዝን። ስማ ጋሽ ሙላቱ ቤት ተደግሶላል። ሂድ እባክህ። እናንተም ብትሆኑ በቴክኖ ስፓርክ ቅዳ የኔ ቆንጆ ቤተሰቦች ደሃ ከሆኑ ያንቺ ጥፋት አይደለም፣ ግን አማቾችሽ ደሃ ከሆኑ ያንቺ ጥፋት ነው። አማቾችሽ ደሃ ከሆኑ ያንቺ ጥፋት አይደለም፣ የወላጆችሽ ጥፋት ነው። እነሱ ናቸው ጸባይ የሌለው የማያምር ነገረኛ ልጅ ወልደው ሀብታም አማች እንዳይደርስሽ ያደርጉ ያሉት። አስቢበት። ይሄ ምንድነው? እሺ ምንድነው? አዎ አገጥ ወስደኝ ካ አንተ መቼም አትጠብስም። መቼም አንተ ለበን እያወቅህ አይደል? መቼም አትጠብስ መጥበስ አይደለም። ሴት አታወራ አታናቀኝ። በእናትህ እኔ አሳያለሁ። ተፈጥሮን እያወቅሁት እኔ እሺ ተፈጥሮን እያወቅሁት ማማ እማዬ አሁን በዚህ ፍጥነት አዋራው ልትል አዋራ ብዬ ወደ ድምጼ ድንገት የተጀላሉብኝ መሰለኝ። ተፈጥሮ እኮ ነው። ታዲያ ተፈጥሮ ነው ነግሬሃለሁ። መጀመሪያ አረፋ እንደዚህ መያል በሞራሌ ላይ ተረመመድ ሙትት ያልከ መቼም አንተ ፕሩፍ አረግላለሁ፣ አሳያለሁ። አሁን ተመልከት ሄዲ ሰዋራ ማማዬ በስመ አብ በጣም ቅሽት ነሽ። በነገር ምን ታረጋዋለህ? ከላይ ነው መጥተው እሱ አዳልፈል እያልሽ ነው። ኧረ እንዴ ምንድነው? ምኑ እላይ ላይ ሽንታ ነው እላይ ላይ ሽንታ ነው አይደለ? አንተ እዚህ ጽዳትን እንኳን ሳጠብቅ ነው ለመንጠልጠል የምትሞክረው። እንደሱ አይደለም የምትሻራው እንደነስ ምንድነው? እሺ አሁን ይሄ አይቶ አርጃለሁ። በእናትህ ተወኝ። እላይ ላይ ለቀቀው ነው እየነጀስክ እያላችሁኝ ይዛየርኩ እንደነበራለሁ። ነው አይሆንም ለሴት ብዬ እየነገርኩ አሰማና ይሄ ምንድነው? ይሄ ምንድነው? እሺ ምንድነው? አዎ አገጥ ወስደኝ ካ ቢጫ ሽንት ወይ ውሃ አጠጣ እኔ እንደሆነ ሲያስጠላል። ይሄ ምንድነው? እሺ ሀገሬ ሐረር ትውልድ የቆለቤ ንግስ ብለሽ መጥተሽ ከልቤ ብትገቢ እምነቶች ሁሉ ማለት ነው ተሰብስበው በፍቅር ሲቆምቱ ያየሁት እዚህ ፎቶ ላይ ነው። ኧረ ኮመንት ኮምቱት የለ እንዴ? ትንሿ ምን አለች? ደስ ሲሉ ማርያምን ማሻአላ ኢየሱስ ጌታ ነው አልহামዱሊላህ ሃሌሉያ። ኧረ ወይኔ እናንተ ሰዎች ገደሉኝ እኮ በሳቅ እግዚአብሔር። እነዚህ ኧረ በእግዚአብሔር አላህን ፍሩ።